በየትኛውም ሀገር ሆናችሁ እቤታችሁን ልትሆኑ ትችላላችሁ፣ ካፌ ውስጥም የተለያዩ ስፔሶች ላይም ልትቀመጡ ትችላላችሁ። ነገር ግን በፈለጋችሁበት አቅጣጫ ሪሞት ወርኮችን እንዴት እንደምትሰሩ አንድ በአንድ እንነጋገራለን። አብራችሁ ቆዩ። እንግዲህ የተለያዩ ቦታዎች ማለት የትኛውም ሀገር ግሎባሊ አሜሪካ ልትኖሩ ትችላላችሁ፣ ካናዳ፣ ኢሮፕ፣ ጀርመን የተለያዩ ቦታዎች ላይ ልትኖሩ ትችላላችሁ። ስራ ላይኖራችሁ ይችላል። ነገር ግን እነዚህን አሁን የምነግራችሁ ሪሞት ስራ ስትሰሩ ማድረግ ያለባችሁ ፕሮሰሶች ናቸው። እነዚህን ነገሮች በትክክል የምታደርጉ ከሆነ በአጭር ጊዜ ውስጥ ውጤታማ ትሆናላችሁ እና ሪሞት ስራውን በፈለጋችሁበት ቦታ ላይ መስራት ትችላላችሁ። ስለዚህ ምንድነው ሪሞት ስራ ጥቅሞቹን መጀመሪያ እንደ መግቢያ ወይም እንደ ኢንትሮዳክሽን ስናወራ ጥቅሞቹ ምንድናቸው? ፍሌክሲብል ነው። አለቃ የለባችሁም። በፈለጋችሁት አቅጣጫ ላይ መስራት ትችላላችሁ። ቤታችሁ ልትሰሩ ትችላላችሁ፣ ካፌ ውስጥ ልትሰሩ ትችላላችሁ፣ የሆነ ስፔስ ላይ በስልካችሁ ላይ ሆናችሁ ተቀምጣችሁ ልትሰሩ ትችላላችሁ እና ሁሉም አቅጣጫ ላይ መስራት ትችላላችሁ። ይሄ በጣም የሪሞት ስራውን እንዲወደድ የሚያደርገው ዋናው እንትኑ ይሄ ነው። ሌላኛው ደግሞ ኮስትም ሚኒማይዝ ያደርጋል። ለትራንስፖርት ብላችሁ አታወጡም። ሌላ ተጨማሪ ወጪዎችን አታወጡም። እዛው ባላችሁበት ቁጭ ብላችሁ ላፕቶፓችሁ ላይ ልትሰሩ ትችላላችሁ፣ ስልካችሁ ላይ ልትሰሩ ትችላላችሁና አሪፍ የሚያደርገው ይሄኛው ነው። ሌላኛው ደግሞ ግሎባሊ ከሚታወቁ ሰዎች ኢንተርናሽናሊ ከሆኑ ሰዎች ወይም ኢንተርናሽናሊ ከሚሰሩ ድርጅቶች ጋር አብሮ መስራት ደግሞ በጣም አሪፍ ነው። ለምሳሌ ቨርቹዋል አሲስታንስ ሆናችሁ ኢትዮጵያ ውስጥ ቁጭ ብላችሁ አሜሪካ ያለውን ነገር ልትሰሩ ትችላላችሁ። አሜሪካ ሆናችሁ ካናዳ ወይም ደግሞ ህንድ ውስጥ ልትሰሩ ትችላላችሁ እና ሪሞት ስራ አሪፍ የሚያደርገው ነገር እነዚህ ነገሮች ሪሞትሊ ግሎባሊ ካሉ ሰዎች ጋር ተገናኝቶ መስራቱ በጣም አሪፍ ነው። ግሎባሊ ያው ሲሰራ ልምድ ትቀስማላችሁ፣ እውቀት ትይዛላችሁ፣ ያላችሁን ስኪል ደግሞ በየዕለቱ እያሻሻላችሁ ትሄዳላችሁና በጣም አሪፍ ነው። ታዲያ ከየትን ጀምር ለምትሉ ደግሞ ከዚህ ቀጥሎ የምንነጋገር ይሆናል። ሌላኛው ደግሞ ቻሌንጅ የሚያደርገው ምንድን ነው ብለን ስናስብ የመጀመሪያው ብዙ ሰው ቻሌንጅ የሚያደርገው የቋንቋ ወይም ኮሚኒኬሽን ችግር ነው። አንዳንድ እንግሊዘኛችን ጥሩ ካልሆነ ልንቸገር እንችላለን። ግን አንዳንድ ደግሞ እንትኖች አሉ፣ ቀላል እንግሊዘኛ ብዙ የማይጠይቁ ስኪሎች አሉ። እነሱ ላይ ፎከስ ብናደርግ ጥሩ ነው። ፌስ ቱ ፌስ መሆኑ አንዳንድ ሰው ፊት ለፊት ምስሉን ማሳየት ኢንሴኩሪቲ ችግር ያለበት ሰው አለ እና ያንን የማይፈልግ ሰው አለ። ይሄ ትንሽ ቻሌንጅ ሊያደርግ ይችላል። ሌላኛው ደግሞ ቴክኖሎጂ ላይ ዲፔንድ እንሆን ያደርጋል። ኮምፒውተራችን ላይ ብቻ ፎከስ አንዳንድ ሰዎች አሉ አይደለ፣ በቃ ከጠዋት እስከ ማታ ኮምፒውተራቸው ላይ ስልካቸው ላይ በጣም ቢዚ። ይሄ ትንሽ ቻሌንጅ ሊያደርግ ይችላል። ያው ጊዜ ላንሰጥ ለፋሚሊያችን እንችላለን። እነዚህ ናቸው ቻሌንጆቹ እንጂ ከዛ ውጭ ያሉት በጣም በተለይ ኢትዮጵያ ውስጥ ሆናችሁ ለምትሰሩ ብዙ በዶላር ስለሚከፈላችሁ ገበያችሁ ከፍተኛ ይሆናል እና ጥሩ ይሆናል። አሁን ላይ ያው ታውቁታላችሁ ኢትዮጵያ ውስጥ የተቀጠረ በጣም ሲኒየር የሆነ 10 ዓመት 20 ዓመት የስራ ልምድ ያለው ሰው ስንት ብር እንደሚከፈለው ታውቃላችሁ። እናንተ በአጭር ጊዜ ውስጥ በሰዓት $15፣ በሰዓት $20፣ በሰዓት $30 ከተከፈላችሁ በጣም ውጤታማ ትሆናላችሁ። በወር እስከ $9,000 አካባቢ የሚሰራ ሰዎችም አሉና እነዚህ ስላሉ ሪሞት ስራው አሪፍ የሚያደርገው ነገር ምንድነው? ኢትዮጵያ ውስጥ በተለይ ላለ ሰው በዶላር ነው ተከፋይ የሚያደርገው እና በጣም አሪፍ ነው። ስለዚህ አሁን ከዚህ በኋላ የምነግራችሁን ነገር ከተከተላችሁ በእርግጠኝነት ውጤታማ ትሆናላችሁ። የመጀመሪያው የምንመለከተው ምንድነው? ከየት ልጀምር ለምትሉ ሰዎች መጀመሪያ ላይ መጀመር የምትፈልጉ ሰዎች የትምህርት ማስረጃችሁ ብዙ ዶክሜንቶች ኖራችሁ ግን ከየት ልጀምር ለምትሉ ሰዎች መጀመሪያ የምታደርጉት ምንድነው? ሬዝሜያችሁን ወይም ሲቪ፣ እኛ ሀገር ኢትዮጵያ ውስጥ ላላችሁ ሲቪ ነው የሚባለው። ሬዝሜያችሁን በትክክል አስተካክሉ። ሬዝሜ ማለት የተማራችሁት ትምህርት ምን እንዳለ፣ ምን ፕሮፌሽናሊ የምትሰሩት ስራ፣ እስካሁንስ የሰራችሁት ስራ፣ ስንት ዓመት በስራው ላይ እንዳገለገላችሁ በጣም ጥርት ያለ ግልጽ የሆነ ነገር ቁልጭ አድርጋችሁ ማስቀመጥ ይጠበቅባችኋል። ያው ብዙ ካምፓኒዎች የሚቀጥሯችሁ ሬዝሜያችሁን አይቶ ነውና እዚህ ነገር ሬዝሜያችሁን በደንብ በትክክል መስራት ነው። ግን ይሄ ሬዝሜያችን እርግጠኛ ለመሆን ወይም ፕሮፌሽናል ለመሆን ግሎባሊ ለመወዳደር ምንድነው የምናየው፣ ምንድነው የሚጠቅመን ብለን ደግሞ የምንመለከት ከሆነ ፕሮፌሽናሊ አፕወርክ ላይ፣ ፋይበር ላይ፣ እንደዚሁ ሊንክዲን ላይ የሰሩ ሰዎች አሉ። ረጅም ዓመት አገልግለው ወይም ረጅም ዓመት ሰርተው ውጤታማ የሆኑና ብዙ ስራዎች የሚመጡላቸውን ሰዎች
እነሱን በደንብ ተመልከቱ፣ እንዴት እንደሚጽፉት፣ ምን እንደሚያስገቡት፣ ቋንቋቸው ምን አይነት እንደሚጠቀሙት፣ አብስትራክት ላይ ከስር ላይ ዲስክሪፕሽኑ እያንዳንዱን ነገር የሚጠቀሙበትን ቋንቋዎች የሚጠቀሙባቸው ጽሁፎች በእነሱ ሲስተም ታዩና ወደ ራሳችሁ ገልብጣችሁ መጻፍ ነው። እንደዛ ስታደርጉ ግሎባሊ ተወዳዳሪ ትሆናላችሁ። ሁሉም ሰው ወዶ ፈቅዶ የእናንተን ነገር ይቀበለዋል ማለት ነው። ስለዚህ ሬዝሜያችሁ ላይ በደንብ ትኩረት አድርጋችሁ ቁልጭ ያለ ነገር ስሩ። በሁለተኛ ደረጃ ሊንክዲን አካውንት ክፈቱ። ሊንክዲን አካውንት ከከፈታችሁ በኋላ ሬዝሜያችሁን፣ ፎቶአችሁን፣ ባነራችሁን፣ አባው ሴክሽናችሁን እያንዳንዱን በጥራትና በኳሊቲ ስሩት። ማድረግ ያለባችሁ ቅድም እንዳልኳችሁ ፕሮፌሽናል የሆኑ ሰዎች ከዚህ በፊት እንዴት እንደሚጠቀሙ አይታችሁ ወደ ራሳችሁ ገልብጣችሁ በጣም ጥሩ አድርጋችሁ ጻፉት። በተለይ ለምሳሌ አሁን ማስተርስ ምሩቅ የሆናችሁ ሰዎች ስማችሁን ትጽፉና በቅንፍ ውስጥ ኤምቢኤ ብላችሁ ብትጽፉት ኤምቢኤ ሲሆን ሞር ደግሞ አትራክቲቭ ይሆናል እና ተፈላጊ ይሆናል። ዶክተርም ከሆናችሁ በቅንፍ ውስጥ ከስማችሁ በቅንፍ ውስጥ እንደዚህ አይነት ሲስተሞችን ተጠቅማችሁ የእናንተ ነገር ጎልቶ እንዲወጣ ማድረግ አለባችሁ ማለት ነው። በሶስተኛ ደረጃ ደግሞ ፖርቶፎሊያችሁን ግሎባሊ አድርጋችሁ በትክክል ማስቀመጥ ነው። ፖርቶፎሊያችን ማለት የተለያዩ ፕሮጀክቶችን ሰብስቦ ሊንክዲን አካውንት ላይ ማስቀመጥ ማለት ነው። ቀጣሪ ያንን አየውና ያንን ነገር የእናንተን ስኪል አይቶ ሊገዛው ይችላል። ስለዚህ አንዳንዴ ማሰብ ያለባችሁ በገዥም ሳይድ ሆናችሁ አስቡ። ምን አይቶ ነው ሊገዛኝ የሚችለው ነገር የሚለውን ነገርም አስቡ። እንደ ሻጭ ብቻ ሳይሆን እንደ ገዥም ሆናችሁ አስቡ። እንደ ገዢ ሆናችሁ ስታስቡት የእናንተ ኳሊቲ ከሌላው ጋር ታወዳድሩታላችሁ። እንትና ከእንትና እንዴት ይለያል፣ የኔ ከእንትና እንዴት ይለያል የሚለውን ነገር እንደ ገዢም ማሰብ የተሻለ ስለሆነ እንደ ገዢ ማሰብ ጥሩ ነው። እንደዛም አድርጉ። ሌላኛው ደግሞ ምንድነው ፖርቶፎሊዮ ስታረጉ ቪዲዮ ኤዲተር ከሆናችሁ እስከዛሬ ኤዲት ያደረጋችሁበትን ዶክሜንቶች ማስቀመጥ፣ ግራፊክስ ምሰሩ ከሆነ ግራፊክስ የሰራችሁበትን ነገሮችም ማስቀመጥ። አንዳንድ ደግሞ አሉ ይሄ ፖርቶፎሊዮ የማይቀመጥበት ለምሳሌ ኮሚኒኬሽን ላንጉጅ ምናምን ከሆነ ምንድን ታረጋላችሁ? ቮይሳችሁን አስቀምጡት፣ ድምጻችሁን። እኔ እንደዚህ ነኝ የምሰራው። አንዳንዴ አለ አይደለ ለርኒንግ ምሰጡ ከሆነ ቴክኖሎጂ ላይ የተለያዩ ማስተማር ሊሆን ይችላል። ስለዚህ እንዴት እንደምታስተምሩ እንዴት እንዳረጋችሁት በሙሉ ምንድነው የምታደርጉት? ቮይሳችሁን ማስቀመጥ፣ ቪዲዮ ቀርጻችሁ ማስቀመጥ። ሰው ያ የሚገዛችሁ ሰው ያንን ነገር አይቶ ኦኬ ብሎ እንዲስማማ ታደርጉታላችሁና ይሄንን ማድረግ ጥሩ ነው። ሌላኛው ደግሞ ኢሜይላችሁን በአግባቡ ተጠቀሙበት። ኢትዮጵያ ውስጥ በተለይ ያለ ሰው ኢሜይሉን ብዙ ጊዜ ቼክ አታደርጉትም እና ኢሜይላቸውን ብዙ ሰው ሳይ ኢሜይሉን ብዙ ሰው ቼክ አያደርግም። ግሎባሊ ግን ብዙ ሰው የሚለዋወጥበት በኢሜይል ነውና ኢሜይላችሁን በየጊዜው አፕዴት ማድረግ እና ማየት፣ የተላኩልን ነገሮችን ብታዩት ብዙ ነገሮች ሊኖሩ ይችላሉ። ሌላኛው ደግሞ እኛ ኢትዮጵያኖች ኢትዮጵያ ውስጥ ያላችሁ ሰዎች የተለመደው እንዴት ነው? ሃይ እንዴት ነህ? ደህና ነኝ ከዛ ይላል። ከዛ እንዲህ መመላለስ አለ አይደለ? ፈረንጅ እንደዛ አይደለም የሚፈልገው። ሃይ ብላችሁ እኔ እንትና እባላለሁ የምሰራው እንደዚህ ነው፣ ዶክሜንታችሁን የሰራችሁበትን ወደ ገደለው ማግባት ማለት ነው። ስለዚህ እናንተ የምታደርጉት እንደዚህ መመላለስ አይኖረውም እና እንደዚህ አይነት ነገሮችን አታድርጉ። ቀጥታ ወደ ገደለው ዋናው ፍሬ ሀሳቡ ገብታችሁ እንደዚህ ነው የምሰራው እንደዚህ ነው ብላችሁ ማስቀመጥ ነው። ሌላኛው ደግሞ የምትሰሩበትን ዋጋ አታወርዱት። አንዳንዴ እናንተ ስራ ለማግኘት ብላችሁ $15 የሚሰራውን ስራ እናንተ $5 ልትሰሩ ትችላላችሁ። እንደዛ ሲሆን እስካመር ናቸው ብሎ ፈረንጁ የእናንተን ስራ እንደውም ሊያወርዱ ይችላል። ዋጋ በመቀነስ አትራክት መሆን አይቻልም እና ዋጋችሁን ብቻ ሳይሆን አቬሬጁን ማውጣት ነው ያለባችሁ። እናንተና ስንት ሊሰሩ 15 ከሰሩ ኦኬ 12 13 ብሰራ የተሻለ ነው ብላችሁ ማውጣት ነው እንጂ በጣም ስታወርዱት ኳሊቲ የለውም ነው ይሄ ነገር፣ ዝም ብሎ ብዛት ነገር ነው የሚያሳየኝ፣ እየሸወደኝ ነው፣ በትክክል አይሰራም ብሎ ያስባልና እነዚህ ነገሮችን በትክክል ማድረግ አለበት። በአራተኛ ደረጃ ደግሞ ግሩፖች ውስጥ መግባት ነው። ግሩፖች ውስጥ ፌስቡክ ግሩፕ፣ ሊንክዲን ግሩፕ፣ ቴሌግራም ግሩፕ፣ የተለያዩ ግሩፖች ውስጥ መግባቱ ጥቅሙ ምንድነው? የተደበቁ ስራዎችን አንዳንድ ሰው የያዟቸውን ስራዎችን ሊሰጧችሁ ይችላል። አንዳንድ ሰው በጣም ብዙ ስራ ይወስድና መስራት ያቅተዋል፣ በቃ ጊዜ ያያጣል። ስለዚህ ምን ያደርጋል? የሆነ ብር 50% ብሎ ይህን ስራና ከናንተ 50% ይሰጣቸዋል። እሱ ደግሞ ያንን ስራ ስላመጣ 50% ለራሱ ይወስዳልና የተደበቁ ስራዎች፣ የተለያዩ ስራዎች ግሩፖች ውስጥ ይገኛሉ። ስለዚህ ግሩፖች ውስጥ ተሳተፉ። ግን ግሩፖች ስንል ማንኛውም ግሩፖች ሳይሆን
ለኦንላይን ስራ የተመቻቹ ግሩፖች ውስጥ በመግባት ብዙ ኢንካሞችን ማግኘት ትችላላችሁና እነዚህ ነገሮች ላይ ፎከስ አድርጉ። በአምስተኛ ደግሞ ምን ላይ ብሰማራ የተሻለ ገንዘብ አገኛለሁ የማይከብደኝ የትኛው ነው ልትሉ ትችላላችሁ። የማይከብዳችሁ ወይም ቀላል የሚባለው አሁን ላይ እኔ በተመለከትኩት ቴክ እና አይቲ ላይ ማለት አይቲ እና ቴክ ላይ በደንብ ፎከስ አድርጋችሁ ብትሰሩ በጣም አሪፍ ነው። ምክንያቱም ብዙ ቋንቋ አይፈልግም፣ የእናንተን ስኪል ነው የሚፈልገው። የተወሰነ ነው ቋንቋ የሚጠበቅባችሁ። ግራማቲካሊ ምናምን የሚባል ነገር የለውም። ስኪል ካላችሁ መሸጥ ትችላላችሁ እና ቨርቹዋል አሲስታንስ፣ ቪዲዮ ኤዲተር፣ ኮንተንት ክሬተር፣ ኮንተንት ራይተር እንደዚህ የተለያዩ ስኪሎች እነዚህ ስኪሎች ካላችሁ በደንብ አድርጋችሁ ራሳችሁን ፖርትፎሊዮአችሁን ቆንጆ አድርጋችሁ ምትሰሩ ከሆነ በጣም ገዢ ታገኛላችሁ። ብዙ ሰዎች ይፈልጓችኋልና እንደዚህ አይነት ዕውቀት እንደዚህ አይነት ችሎታ ካላችሁ መሳተፍ ነው እና አይቲ እና ቴክ ላይ በደንብ ፎከስ አድርጋችሁ ጀማሪ ለሆናችሁ ወይም አሁን ላይ ወደ ገበያው ለመግባት የምትፈልጉ እዚህ ጋር ላይ ፎከስ ብታረጉ በጣም አሪፍ ነው። ይሄ ኤአይ ሶፍትዌር የምንለው ነገር ላይ በጣም እያደገ ያሄደው አሁን ላይ እሱን ስለሆነ እዛ ነገር ላይ በደንብ አድርጋችሁ ፎከስ ካረጋችሁ በጣም ውጤታማ ትሆናል። እንግዲህ እነዚህ ነገሮች ላይ ስትሰማሩ ምን ያክል ይከፈለናል ብላችሁ ለማወቅ ደግሞ ለምትፈልጉ ጁኒየር ለሆናችሁ ከ5 እስከ 15 ዶላር በሰዓት ይከፈላችኋል። ሚድል ላይ መካከለኛ የሚሆነው ደግሞ የሚሆን ሌቭል ላይ ዕውቀታችሁ ከሆነ ደግሞ ከ15 እስከ 25 ዶላር ይከፈላችኋል። ሲኒየር ከሆናችሁ ደግሞ ከ25 ዶላር በላይ በሰዓት ይከፈላችኋል። ስለዚህ በተለይ ኢትዮጵያ ስለሆናችሁ ምንዛሬውም ጥሩ ስለሆነ በደንብ ትሰራላችሁና እዛ ነገራችሁ ላይ ፎከስ አድርጉ። ግን አንዳንዴ ምን አለ መሰላችሁ እኛ የማይረዱ ፈረንጆች የማይረዱ ነገሮች ምንድነው ኮንፊደንስ የለንም ማለት ኢትዮጵያ ውስጥ ስለራስ እየተወራ ያደገበት ማህበረሰብ ውስጥ አይደለም ስለራስ ማውራት ጥሩ እንዳልሆነ ነው የሚወራውና ውጪ ግን ያላቸው ነገር ከኛ ምንም የተለየ ዕውቀት የላቸውም። ነገር ግን ኮንፊደንሳቸው በጣም ትልቅ ነውና ኮንፊደንስ ይኑራችሁ። ኮንፊደንሳችሁ በጣም ጥሩ መሆን አለበት ስራውን ለማግኘት እዛ ነገር ላይ ፎከስ አድርጉ። ሌላኛው ግን እየሰራችሁ የምታመጡት ነገር ስለሆነ በዚህ መቀጠል ትችላላችሁ። በተጨማሪም ደግሞ ምንድነው ትንሽ ኢትዮጵያ ውስጥ ስትሆኑ የምትቸገሩት ምንድነው የማብራት መቆራረጥ አለ፣ ኢንተርኔት መቆራረጥ አለ። አሁን ውጭ ሀገር ውጭ ዓለማት ላይ ባለው ሁኔታ እነሱ ኢንተርኔት መቆራረጥ ማብራት መቆራረጥ እንደዚህ አይነት ነገሮችን አያውቁም። ስለዚህ ቢቻላችሁ ኮንሲስተንሲውን የጠበቀ ኢንተርኔት ሊኖራችሁ ይገባል። ወር ካልሆነ ደግሞ በስልካችሁ የምትሰሩ ከሆነ አንድ ሁለት እንደዚህ ስልኮች ኖሯችሁ አንዱ እንትን ባትሪ ሲያልቅ አንዱ ማብራት ሲያልቅ ወደዚህኛው እያደረጋችሁ የምትሰሩበት ነው እንጂ እዛ ጋር ትዕግስት ኖሮት ፈረንጆች ላይ ጠብቃችሁ ይችላሉና ይሄ ነገር ነው ትንሽ ቻሌንጅ የሚያደርጋችሁ። ከዛ ውጪ ግን በጣም በቃ እናንተ ያላችሁ ዕውቀት በቂ ነው፣ መስራት ትችላላችሁና አውጡትና በደንብ ፖርትፎሊዮ ከሰራችሁበት በጣም ጥሩ ይሆናል። ቅድም ያልነገርኳችሁ ምንድነው ፖርትፎሊዮ ላይ ወጥነት ያለው ፖርትፎሊዮ መሰራት አለበት። ወጥነት ማለት ከላይ ለምሳሌ ቪዲዮ ኤዲተር ከሆነ ስለ ቪዲዮ ኤዲተር ስለመሆኑ አብስትራክቱ ላይ ከስር የሚያስቀምጠው ላይ ፎቶዎቹ ቪዲዮ እንዴት እንደሰራ ምናምን ወጥነት ይኖራል። አንድ ቦታ ላይ ቪዲዮ ኤዲተር፣ አንዱ ቦታ ላይ ግራፊክስ፣ አንዱ ቦታ ላይ ሶፍትዌር ያንንም እችላለሁ ብሎ የሱ ልጁ ሊችል ይችላል እኮ ሊያውቅ ይችላል። ነገር ግን የተለያዩ ሲሆን ይሄ ስካመር ነው ብዙ ኳሊቲ ስራዎችን አይሰራም ትባላላችሁና አንድ ወጥ የሆነ ነገሮችን ስታረጉ የሚገዛችሁ ሰው ፈላጊ በደንብ ታገኛላችሁና ወጥነት ይኑረው። የመጨረሻው ደግሞ ኢንተርቪው ስታረጉ በተቻላችሁ መጠን ተዘጋጅታችሁ ኑ። ምን ልጠየቅ እችላለሁ? ከቻትጂፒቲ ላይ ከጎግል ላይ የተለያዩ ጥያቄዎችን አይታችሁ ወይም ተዘጋጅታችሁ ኢንተርቪው ያደርጓችኋል። መጨረሻ ላይ በኦንላይን በዙሚንግ በተለያዩ ነገሮች ኢንተርቪው ትደረጋላችሁ። ኢንተርቪው ስትደረጉ ግን በደንብ አድርጋችሁ ያላችሁን ይሄ የቋንቋ እንግሊዘኛችሁ ግራማቲካሊ ጥሩ ለመሆን የተለያዩ ነገሮችን ተዘጋጅታችሁ ነው። በተቻለ መጠን ደክሟችሁ ኢንተርቪው ላይ አትቀመጡ። ደክሟችሁ ከተቀመጣችሁ ምንድነው የሚሆነው? ያን አክል አትመልሱትም። እናንተ እስካሁን ድረስ ያዘጋጃችሁት ፖርትፎሊዮ ምናምን በሙሉ እንዳለ ይወድቅባችኋልና ደክሟችሁ ወደ ኢንተርቪው አትግቡ እና ሰዓት መጀመሪያ ቤት በኩል እንገናኝ ተብላችሁ ኢሜል ላይ ሲያናግሯችሁ ጥሩ ሰዓት ስጧቸውና እዛ ነገር ላይ በደንብ ፎከስ አድርጉ። በመጨረሻ ያስቸገራችሁ ነገር ካለ ኮሜንት ላይ ጻፉልኝ።
ለሁላችሁም መልስ እመልሳለሁ። ሌላኛው ደግሞ ሪሞት ስራዎችን ማግኘት የምትፈልጉ እንደዚህ መስራት እፈልጋለሁ የምትሉ ደግሞ የተለያዩ የሪሞት ስራዎችን አፕሊኬሽኖችን፣ ዌብሳይቶችን ዲስክሪፕሽን ቦክስ ላይ አስቀምጠላችኋለሁ። እዛ ላይ እየገባችሁ መጠቀም ትችላላችሁ። ለዛሬ ያዘጋጅንላችሁ ቪዲዮ ይህን ይመስል ነበር። በኔክስት ቪዲዮ እስከምንገናኝ ድረስ